አብራችሁኝ ብታዩት ደስ ይለኛል። ምዕራፍ 17 ቁጥር 5 መሳፍንት 17 ቁጥር 5 በጣም የሚገርመኝ ታሪክ ነው ከድሮ ጀምሮ። ላንብብላችሁ። በተራራማውም በኤፍሬም ሀገር ሚካ የተባለ አንድ ሰው ነበረ። ሚካ ማለት ማን እንደ እግዚአብሔር ማለት ነው። ሚካኤል አሁን ሚካኤል ሲሆን ሚካኤል አለ እንዴ? ማን እንደ እግዚአብሔር ማለት ነው። ደስ አይልም እንደዚህ አይነት ስም? ፉከራ እኮ ነው አለ እንዴ? ማን እንደ እግዚአብሔር ትልቅ ስም ነው። ይሄ ሰውዬ ግን ኑሮውን ተመልከቱ። ሚካ የሚባል የተባለ አንድ ሰው ነበር። እናቱንም ካንቺ ዘንድ የተወሰደው የረገምሽበትም በጆሮዬም የተናገርሽበት 1100 ብር እነሆ በእኔ ዘንድ አለ፣ እኔም ወስጄዋለሁ አላት። ምን ማለት ነው ልንገራችሁ። ቋንቋ የድሮ ቋንቋ ስለሆነ ያስቸግራል። ሲምፕሊ ይሄ ሰውዬ ከእናቱ ጋር ነው የሚኖረው። ትልቅ ሰው ነው ግን ከእናቱ ጋር ነው የሚኖረው። እና ምን አድርጓል መሰላችሁ? ሴትየዋ የደበቀችው 1100 ብር አለ። ብር ሲባል የኛ ሀገር ብር እንዳይመስላችሁ፣ ማለት የከበረ ድንጋይ ማለት ነው፣ ሲልቨር። እና ይሰርቃታል። ይሄን 1100 ብር ይወስድና ሲልቨር ይሸሽገዋል የሆነ ቦታ። ሴትየዋ ቼክ ስታረግ የለም ትላለች። ማን የወሰደው ብላ ትጮኻለች። ዝም። ማን የወሰደው? ቤት ውስጥ ያሉ እንግዲህ ሌላም ሰዎች ይኖራሉ። በደንብ ሰርች ታደርጋለች፣ ትጠይቃለች። ማን የወሰደው? አላየሁም ሲባል አላያችሁም? እሺ ይሄን የወሰደውን ሰው ረግሜዋለሁ ብላ የእርግማን ናዳ ታወርዳለች። ይሄ ይድረስበት፣ ይሄ ይምጣበት፣ ይሄ ይሁንበት ብላ ትረግማለች። ይሄ ሰውዬ ከተራገመች በኋላ ትራገማለች ብሎ ምናልባት አላሰበም። ከተራገመች በኋላ ግን ይፈራል። ይሄ ነገር ቢሆንብኝስ ቢመጣብኝ ሲል ይፈራና ይመጣና ኮንፌስ ያደርጋል። ያ የተራገምሽበት በጆሮዬም የተናገርሽበት የሰማሁት ነገር ያ ብሩ ጉዳይ እኔ ጋር ነው ያለው፣ ወስጄዋለሁ። እኔ ምንድን እያደረገ ያለው እዚህ ጋር እየተናዘዘ ነው። ስለዚህ ሰውየው ሌባ ነው ማለት ነው። ማን እንደ እግዚአብሔር የሚል ስም ይዞ ሌባ ነው። እና ሲናዘዝ እናትየው እንዲህ ማድረግ አልነበረብህም ወይ ምናምን ተክሳጽ አይደለም የምትሰሙት። ምን ትለዋለች? እናቱም ልጄ ሆይ እግዚአብሔር ይባርክህ አለችው። አንዱን 100 ብር መለሰላት። እናቱም ይህን ብር የተቀረጸ ምስልና ቀልጦ የተሰራ ምስል አድርጌ ከእጄ ስለ ልጄ ለእግዚአብሔር ቀድሰዋለሁ፣ አሁንም ላንተ መልሰዋለሁ አለች። ለእናቱም ገንዘቡን መለሰላት። በመለሰላት ጊዜ እናቱ 200 ብር ወስዳ ለአንጥረኛ ሰጠችው። እርሱም የተቀረጸ ምስልና ቀልጦ የተሰራ ምስል አደረገው። ያም በሚካ ቤት ነበረ። ተመልከቱ ምን አደረገች ሴትየዋ? እንዴት አንጋድሊ ፋሚሊ እንደሆነ። እስራኤላውያን ናቸው፣ ኤፍሬማውያን ናቸው። ግን እንዴት አንጋድሊ የሆነ ኑሮ እንዳላቸው የምታዩት ሲመልስላት፣ ኦኬ ከዚህ ከመለስክልኝ ላይ የተወሰነውን ብር ወስጄ አንጥረኛ ቤት ወስጄ ቀልጦ የተሰራ አምላክ ጣዖት አርጋ አሰራችለት ማለት ነው። ስሙ አሁን ከዚህ በኋላ ያም በሚካ ቤት ነበረ። ጣዖት ነው። ሰውየው ሚካ የአምላክ ቤት ነበረው። ይገባቸዋል? የአምላክ ቤት የጣዖት ቤት ማለት ነው። አንዳንድ ሰዎች አይታችሁ እንደሆነ አሁንም በዘመናችን ስዕል ያስቀምጣሉ አለ። የስዕል ክፍል ምናምን ይለዩና እንደዚህ ያደርጋሉ። እና የአምላክ ቤት ነበረው። ሰውየው ሚካ የአምላክ ቤት ነበረው። ስሙኝ እዚህ ጋር ኤፉድና ተራፊም አደረገ። ከልጆቹም አንዱን ቀደሰው፣ ካህንም ሆነለት። አሜዚንግ። ምንድን ያደረገው እዚህ ጋር?
የአምላክ ቤት ሰርቶ ኤፉድ እና ተራፊም። ኦኬ፣ ስለ ተራፊም ልንገራችሁ። ተራፊም በዛ ዘመን የነበረ እንዲያውም መጽሐፍ ቅዱስ ላይ ብታዩ ተራፊም የሚለውን አታገኙትም። ሃውስሆልድ ጋድስ ነው የሚለው። ዶሜስቲክ የቤት ውስጥ አማልክት በሙሉ ተራፊም የሚለውን ሄዳችሁ ብሉይ ኪዳን ላይ ብትመለከቱት ሃውስሆልድ ጋድስ ነው የሚለው። ስለዚህ ምን ነበረ ማለት ነው? በእስራኤልም እግዚአብሔርን ነው የሚያመልኩት፣ ግን በየቤቱ ሰው ምን አለው? ተራፊም አለው። በነገራችን ላይ ይሄንን ከዘፍጥረት ጀምሮ ታገኙታላችሁ። ዘፍጥረት 31:19 ብታነቡት ትዝ ይላችሁ እንደሆነ ያዕቆብ ወደ ላባ ቤት ወደ አጎት ወደ ላባ አገር ሄዶ በዚያ ኖሯል አለ እና ሊመለስ ሲል ምን ሆነ? ላንብብላችሁ። ዘጸአት 31 ላይ ዘፍጥረት 31 ላይ እንደዚህ ይላል። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባቷን ተራፊም ሰረቀች። ያዕቆብም የሶርያውን ሰው ላባን ከድቶ ኮበለለ። ትዝ ይላችሁ እንደሆነ የአባቷን ተራፊም ሰረቀች ያዕቆብ ሊሄድ በተነሳ ጊዜ። በኋላ ግን ሲያጣው ያንን ተራፊሙን አሳደዳቸው አይደል እንዴ? ተከትሎ መጣ። በኋላ ግን ትዝ ይላችሁ እንደሆነ ምን አደረገች? ልክ አባቷ እንደመጣ ስታቅ መንገድ ከጀመሩ በኋላ ቶሎ ብላ ተራፊሙን ማጥታ በግመል እንትን ውስጥ ወሸቀችውና ሄዳ ላዩ ላይ ምን አደረገችበት? ተቀመጠችና መጥቶ ሊፈልግ ሲል ሰርች እያደረገ ነበር። ሊፈልግ ሲል አይ በሴቶች የሚሆነው በወር የሚወራው ልማድ ስለሆነብኝ በዛን ጊዜ ደግሞ እንደዛ ከሆነ ወንድ ሴትን አይነካም ልማዱ። ስለዚህ እንዲህ ስትለው እሺ ብሎ ተመለሰ። እሷ ግን ያንን ያደረገችው ለምንድን ነው? ወደዛ መጥቶ ሰርች እንዳያደርግ ነው። ለምንድን ነው ያን ሁሉ መንገድ ተከትሎ የመጣው? ላባ ከጨረሱ ከተለያዩ በኋላ ጣዖቱ ተሰርቆበታል። ስለዚህ ሃውስሆልድ ጋድስ ናቸው እነዚህ፣ የቤት ውስጥ አማልክቶች ናቸው። በጣም ብዙ ቦታ ታገኟቸዋላችሁ። ተራፊም የሚለውን እንዳልኳችሁ እንግሊዘኛው ላይ ሄዳችሁ ተመለከቱ። ተራፊም አይለውም፣ ሃውስሆልድ ጋድስ ነው የሚለው። እኔ ቃሉን በደንብ ለማወቅ ምን ማለት ነው የሚለውን ለማየት ሞከርኩኝ። ገና በደንብ ማየት አለብኝ ዕብራይስጡን ቃሉን። ግን ብዙ ጊዜ አይታችሁ እንደሆነ የዕብራይስጥ ቃልና አማርኛ ወይም ትግርኛ ይመሳሰላሉ። ታውቃላችሁ፣ ሴሜቲክ ስለሆነ በጣም ይመሳሰላሉ። ለምሳሌ አሁን ክብር የሚለውን ቃል ምንድነው በዕብራይስጥ የሚለው? ካቦድ አይደለ? ግን የሚገርማችሁ ካቦድ ማለት ከባድ ማለት ነው። ክብደትን ለማሳየት ነው። እንደዚህ አይነት በጣም ብዙ ተመሳሳይ ቃሎች አሉ። እዚህ ጋም ተራፊም ትርፍ ከሚለው ጋር የተያያዘ ነው። ምክንያቱም ፊም መጨረሻ ላይ የምታዩት ሂም የሚለው ፕሉራል ሲሆን ነው። ለምሳሌ ኤሎሂም፣ ኤሎሄ ማለት ምን ማለት ነው? አምላኬ ማለት ነው አለ እንዴ? ትዝ ይላችኋል መስቀል ላይ ጌታ ክርስቶስ ኤሎሂም ኤሎሂም አይደል ያለው? ለማ ሰበቅታኒ ትዝ ይላችኋል። ኤሎሂም ኤሎሄ ሲሆን አምላኬ ማለት ነው። ኤሎሂም ሲሆን ፕሉራል ነው። ልክ እንደዛ ነው ቴራፊም። እና ከትርፍ ጋር የተያያዘ ነገር ነው፣ ከመብዛት ጋር የተያያዘ ነገር ነው። ስለዚህ ለምንድን ነበር ሰዎች ቴራፊምን የሚያመልኩት ብላችሁ ብትሉኝ ፕሮስፔሪቲን የሚያመጣ ነው ተብሎ ይታሰባል። ከፕሮስፔሪቲ አንጻር ነው የሚፈልጉት። አንድ ነገር ልንገራችሁ ወገኖቼ፣ ሰዎች በምድር ላይ ሲኖሩ ቁጥር አንድ ምናልባት ዋነኛ ወይም ምናልባትም ብቸኛ
ድራይቪንግ ፎርሳቸው ለሚያደርጉት ነገር ሁሉ ፕሮፊት ነው፣ ፕሮስፔሪቲ ነው። እስቲ ዓለም ላይ ዛሬ ያለውን ዝውውር ተመልከቱ። ሰዎች ከአንድ ቦታ ወጥተው ሌላ ቦታ ከአንድ ቦታ ምንድነው እኛን ያመጣን እዚህ አሁን ብላችሁ ብትጠይቁ እኮ ወገኖች የተለያየ ምክንያት ልናነሳ እንችላለን። ለትምህርት ነው፣ ለእንትን ነው፣ ተሰድጄ ነው፣ በፖለቲካ ነው፣ በምንድን ነው ምናምን ልንል እንችላለን። ግን ዞሮ ዞሮ ሰዎችን ዛሬ ባለማቸው ላይ ለሚሆኑት ነገር ሁሉ ድራይቪንግ ፎርሳቸው ምንድን ነው? የተሻለ ኑሮ ነው፣ ገንዘብ ነው፣ ጥቅም ነው፣ ንብረት ነው፣ ሀብት ነው። በየሀገሩ ያለውን ጦርነት፣ በየቦታው ያለውን ሽኩቻ ስትመለከቱት ምንድነው ዋና ነገሩ? ጥቅም ነው። ሰው ለዚህ እኮ ነው መጽሐፍ ቅዱስ ገንዘብን መውደድ የክፋት ሁሉ ስር ነው ብሎ የሚለው። አይገርማችሁም? ዛሬ በዓለማችን ላይ ዜና በከፈትን ቁጥር የተለያየ ሚዲያ ኒውስ በሰማን ቁጥር ክፋት እናያለን አለ እንዴ? ክፋት እንሰማለን። ነገር ግን ያ ክፋት የተለያየ ርዕስ ሊኖረው ይችላል፣ የተለያየ ስም ሊኖረው ይችላል። የማይታየው ስሩ ግን ገንዘብን መውደድ። ስለዚህ ለምንድን ነበር ሰዎች በየቤታቸው ቴራፊም የነበራቸው? በጣም የሚገርም ነገር ነው ወገኖቼ። ቴራፊም እኮ በእንትን ብቻ አይደለም እኮ የምታገኙት። እስቲ አንደኛ ሳሙኤል 15:23 እንመልከተው። 19:13 ቶሎ ቶሎ እንየው። እዚህ ጋር ምንድን ነው የሚለው? ትዝ ይላችሁ እንደሆነ ሳሙኤል ሳኦልን የሚናገረው ነው። ሳሙኤልም በእውኑ ለእግዚአብሔርን ቃል መስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትንና ተራፊምን እንደ ማምለክ ነው። የእግዚአብሔርን ቃል ልቀሃልና እግዚአብሔር ንጉሥ እንዳትሆን ናቀ። ተመልከቱ እንዴት ወርስት ነገር እንደሆነ ሲያሳየው ነው። እግዚአብሔርን አለመታዘዝ፣ ቃሉን መናቅ ልክ ጣዖትንና ተራፊምን እንደ ማምለክ ነው ብሎ ይለዋል። የሚገርማችሁ ግን 19:13 ላይ ስትሄዱ ነው። እዚሁ አንደኛ ሳሙኤል 19:13 ላይ ምን ይላል? ኦኬ ትዝ ይላችኋል። ዳዊት ማን የምትባል ሚስት ነበረችው? ሜልኮል አለ እንዴ? የማ ልጅ ናት? የሳኦል ልጅ ናት። ስለዚህ የሚኖሩት እዛው ቤተ መንግስት ውስጥ ነው። እና አንድ ቀን ሳኦል ዳዊትን ሊገለው ፈለገ፣ ታስታውሳላችሁ። እና መልእክተኞችን ላከበት አለ የሚገሉትን። እና ሜልኮል አባቷ ሊገለው እንደሆነ ገብቷታል። ወዲያውኑ ምን አደረገች? ያው የቤት ጉዳይ ስለሆነ አባቷ ስለሆነ ሚስጥር ስለምታውቅ ሊገለው ሰዎች እየመጡ እንደሆነ መረጃ ስታገኝ ምን አደረገች? ቶሎ ብላ ዳዊትን ልብስ ቀጣጥላ በመስኮት በኩል እንዲወርድ አደረገችው፣ እንዲያመልጥ። እሷ ግን እንዴት አድርጋ ሰዎቹን እንዳታለለቻቸው ላሳያቸው። ኦኬ ሳኦልም ዳዊትን ጠብቀው በነጋው እንዲገድሉት መልእክተኞችን ወደ ዳዊት ቤት ላከ። ሚስቱም ሚልኮል በዚህች ሌሊት ነፍስህን ካላዳንህ ነገ ትገደላለህ ብላ ነገረችው። ሜልኮልም ዳዊትን በመስኮት አወረደችው፣ ሄዶም ሸሽቶም አመለጠ። ሜልኮልም ተራፊምን ወስዳ ባልጋው ላይ አኖረችው፣ በራስጌውም ጉንጉን የፍየል ጠጉር አደረገች፣ በልብስም ከደነችው። ሳኦልም ዳዊትን እንዲያመጡት መልእክተኞችን ላከ። እርሷም ታሟል አለቻቸው። ሳኦልም እገድለው ዘንድ ዳዊትን ከነ አልጋው አምጡልኝ ብሎ መልእክተኞችን ወደ ዳዊት ሰደደ። መልእክተኞቹም በገቡ ጊዜ እነሆ ተራፊሙን በአልጋ ላይ አገኙ።
በራስጌውም ጉንጉን የፍየል ጠጉር ነበር። ሳኦልም ሜልኮልን ስለምን እንዲህ አድርገሽ አታለልሽኝ? ጠላቴን አስኮበለልሽው አላት። ለሳኦል እርሱ አውጥተሽ ስደጅኝ አለዚህ ያገልሻለሁ አለኝ ብላ መለሰችለት። ተመልከቱ ያደረገችውን። ግን ምን ታያላችሁ? ምን ነበረ ቤት ውስጥ? ለዚህ ነው ሃውስሆልድ ጋድስ ነው የሚባሉት። በየቤቱ አለ። this is እስራኤል ወገኖቼ፣ እስራኤል ውስጥ እኮ ነው። this is እኮ የሳኦል ቤት እኮ ቤተ መንግስት እኮ ነው። የዳዊት ቤት እኮ ነው ማለት እዛ ውስጥ እንኳ በሳኦል ቤት ውስጥ ቤተ መንግስት ውስጥ እናገኘዋለን። በቅርብ የተገኘ በቃ የመጣላት መለያ ነው እና ቅርጹ ደግሞ ምን እንደሚመስል እናያለን። ሰው የሚመስል ነው። ስለዚህ ምን አደረገች? ወስዳ አልጋ ውስጥ አደረገችና ይሄ እንግዲህ መላጣ ነው ማለት ነው ቴራፊሙ፣ የፍየል ጉንጉን ምናምን ዛካ ያለ ወሰደች፣ ራሱ ላይ አደረገችው። ዳዊት ጸጉራማ ስለሆነ እና ምን አደረገች? ልብስ ሸፈነችው እና መተው ሲያዩ ታሟል ተኝቷል ብላለች። ላሳያችሁ የፈለኩት ነገር ምንድነው? ይሄ ጣዖት በየቦታው አለ። ምንድነው ሚካ ያደረገው? የአምላክ ቤት ነበረው ኤፉድና ተራፊም አደረገ። ኤፉድና ቴራፊም አደረገ። እንቀጥለውና እዛ ጋር የጀመርነውን መሳፍንት ላይ እዛው 18-14 ላይ ምን እናገኛለን? የሌሳን ምድር ሊሰልሉ ሄደው የነበሩት 5 ሰዎች ወንድሞቻቸውን በእነዚህ ቤቶች ውስጥ ኤፉድና ተራፊም የተቀረጸ ምስልና ቀልጦ የተሰራ ምስልም እንዳሉ ታውቃላችሁን? አሁንም የምታደርጉትን ምከሩ ብለው ተናገሯቸው። ከመንገዱም ፈቀቅ ብለው ጎልማሳ ሌዋዊ ወደ ነበረበት ወደ ሚካ ቤት መጡ። ደህንነቱንም ጠየቁት። የጦር ዕቃ የታጠቁት ከዳን ልጆችም የሆኑት 600 ሰዎች በደጃፉ አጠገብ ቆመው ነበር። ምድሪቱንም ሊሰልሉ ሄደው የነበሩት 5 ሰዎች ወጥተው ወደዚያ ገቡ። የተቀረጸውን ምስል ኤፉድንና ተራፊሙንም ቀልጦ የሰራውን ምስል ወሰዱ። ካህኑም የጦር ዕቃ ከታጠቁት ከ600 ሰዎች ጋር በደጃፉ አጠገብ ቆሞ ነበር። እነዚህም ወደ ሚካ ቤት ገብተው የተቀረጸውን ምስል ኤፉድንም ተራፊሙንም ቀልጦ የሰራውን ምስልም በወሰዱ ጊዜ ካህኑ ምን ታደርጋላችሁ አላቸው። እነርሱም ዝም በል፣ እጅህን በአፍ ላይ ጫን፣ ከእኛም ጋር መጥተህ አባትና ካህን ሁንልን። ለአንድ ሰው ቤት ካህን መሆን ወይስ በእስራኤል ዘንድ ለነገድና ለወገን ካህን መሆን ማናቸው ይሻልሃል አሉት። ካህኑም በልቡ ደስ አለው። ኤፉዱንም ተራፊሙንም የተቀረጸውን ምስል ወሰደ፣ በሕዝቡ መካከል ሄደ። ምንድን ነው የምታዩት? እስራኤል በጣም መንፈሳዊ ውድቀት ውስጥ በገባችበት ጊዜ፣ የመሳፍንት ዘመን ማለት የመጨረሻው የእስራኤል ስፒሪቹዋል ክራይሲስ ነው። በዚያን ጊዜ ምንድን ያደረጉት? ኤፉዱንና ተራፊሙን አንድ ላይ ያስቀምጠው የጣዖት አምልኮ ያካሄዱ ነበር። ተመልከቱ፣ ኤፉዱ ስፒሪቹዋል ነው አይደለም? ኤፉዱን ቶሎ ኤፉድ ስታዩ ምንድን ነው የሚመጣላችሁ? የእግዚአብሔር ነገር ነው አይደል እንዴ? የእግዚአብሔርን ፈቃድ ማወቂያ መንገድ ነው። ቶሎ የሚመጣላችሁ ነገር ይሄ ብሉይ ኪዳን ነው። የክህነቱ ስራ ነው የሚመጣላችሁ። የክህነቱ ተግባር ነው የሚመጣላችሁ። እዚህ ጋር ግን አብሮት ምን አለ? ተራፊም አለ፣ ሌላ ጣዖት አለ። ወገኖቼ አንድ ነገር ልንገራችሁ። የእግዚአብሔርን ፈቃድ ማወቂያው ወይም ጸጋ ስጦታ ወይም መገለጡ ወይም የትኛውም አይነት ነገር ይሁን ልንቀበለው የምንችለው ብቻውን ሲመጣ ነው። ንጹህ ሆኖ ሲመጣ ነው። እግዚአብሔርን እያከበረ ሲመጣ ነው።
ነገር ግን ከሌሎች ነገሮች ጋር ተቀላቅሎ ሲመጣ ወገኖቼ መቆም አለብን፣ መጠየቅ አለብን። እግዚአብሔር ይሄን ማስተዋል ይስጣችሁ። ቆም ብለን መጠየቅ አለብን። ምን ማለት ነው ወገኖቼ? ተራፊም ምንድን ነው? ቅድም ነግሬያችኋለሁ። ተራፊም ትርፍ የሚል ትርጉም ነው ያለው። ተራፊም የምን አምላክ ነው ተብሎ ነው የሚታሰበው? የምን ጣዖት ነው ተብሎ ነው የሚታሰበው? የፕሮስፔሪቲ አምላክ ነው። ሀብትን የማስገኘት የምን ከገንዘብ ጋር የተያያዘ ነገር ነው። አንድ ነገር ልንገራቸው ወገኖቼ። ሐዋርያው ጳውሎስ አዲስ ኪዳን ላይ 2 ቦታ እሰጣቸዋለሁ ክፍሎቹን። 2 ቦታ ስለ ጣዖት አምልኮ ያነሳል። በእንግሊዝኛም እንዲነበብልኝ ይፈልጋል ይሄንንም፣ ምክንያቱም አማርኛው ግልጽ ስለማያደርገው። ቆላስይስ ምዕራፍ 3 መጀመሪያ ላይ ብታወጣው ደስ ይለኛል። ቆላስይስ ምዕራፍ 3 ቁጥር 5 ቆላስይስ ምዕራፍ 3 ቁጥር 5 በደንብ ስሙት። ኦኬ፣ ድምፅ ስጥልኝ፣ ማይክ ስጥልኝ። ነው እዛው ሆነ ለዚህኛው ማይክ ድምፅ ስጠው። አዎ Sure. So kill the evil desire lurking in your members. Those animal impulses. Oh, okay. ሌላ ቨርዥን የለህም? ሌላ ቨርዥን ያለው ሰው ያንብብልኝ። Therefore, put to death what belongs to your earthly nature. Sexual ጠጋ አድርገው ማይኩን ጠጋ አድርገው። Therefore, put to death what belongs to your earthly nature: sexual immorality, impurity, lust, evil desire, and greed, which is idolatry. ተመልከቱ እዚህ ጋር ሲዘረዝራቸው ምንድን ነው የሚለው? እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ይልና ስሙ፣ ዝሙት እና ርኩሰት፣ ፍትወትም፣ ክፉ ምኞትም ይልና ጣዖትንም ማምለክ የሆነ መጎምጀት ነው። ጣዖትንም ማምለክ የሆነ መጎምጀት ነው። ልብ በሉ ቃሉን። አንዳንድ ሰዎች ሲያነቡ ይልታል ጣዖትን ማምለክ ከዛ መጎምጀት ብለው ነው የሚያነቡት። ግን ኖ፣ ጣዖትን ማምለክ የሆነ መጎምጀት ነው። ምን ማለት ነው? መጎምጀት ነው። ግን መጎምጀቱ እንደምን አይነት ነው? ጣዖትን እንደማምለክ ነው። ተመሳሳይ ነገር ኤፌሶን ምዕራፍ 5 ላይ እናገኛለን። ላንብብላችሁ እሱን ቁጥር 5 ላይ ይህንን ወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለም። ርኩስ የሚመኝ እርሱም ጣዖትን የሚያመልክ። ተመልከቱ፣ የሚመኝ ይልና እርሱም ጣዖትን የሚያመልክ። ምን ማለቱ እንደሆነ ልንገራችሁ። እንግሊዘኛው የሚለው እንደዚህ ነው፣ ግሪድ ወይም ደግሞ ኮቨቸስነስ ነው የሚለው። ኮቨቸስነስ ምን ማለት ነው? ኮቨቸስነስ ማለት a strong desire for money፣ ስስት ወይም ስግብግብነት ወይም በጣም ገንዘብን መፈለግ። ስለዚህ ገንዘብን መውደድ እና ገንዘብን መፈለግ ምንድን ነው ማለት ነው? አይሰማኝም። ጳውሎስ የሚለው ምንድን ነው? ጣዖትን እንደማምለክ ነው አይደል የሚለው። ስለዚህ በአዲስ ኪዳን ምናልባት እንደ ቴራፊም በቅርጽ በብረት በምናምን ቀልጦ የሚሰራ ነገር ላይኖረን ይችላል።
በአዲስ ኪዳን ትልቁ ጣዖት ምንድን ነው? አይሰማኝም። ገንዘብን መውደድ ነው። ቆላስያስ ላይ ምን አለን? ጣዖትንም ማምለክ የሆነ መጎምጀት ነው አለን። እዚህ ጋር ደግሞ የሚመኝ እርሱም ጣዖትን የሚያመልክ። የሚመኝ የሚለው ገንዘብን የሚመኝ ማለቱ ነው። ቃል የአማርኛው ቃል የሚመኝ ምኞት ለብዙ ነገር ሊሆን ይችላል። በእንግሊዝኛው ግን ኮቨቸስነስ የሚያሳየው ገንዘብን መመኘት ነው። ለምንድን ነው ይሄን ያነሳው ካላችሁኝ በደንብ ስሙኝ ወገኖቼ። የዚህ ዘመን ቴራፊም ገንዘብ ነው። ገንዘብን መመኘት ነው። ገንዘብን መውደድ ነው። ገንዘብን መፈለግ ነው። ገንዘብን ማግበስበስ ነው። ገንዘብን አግበስብሶ አለመጥገብ ነው። ገንዘብን መውደድ ሲባል ደግሞ ያን ኖቱን መውደድ፣ ብሩን መውደድ ወይም ብሩ ላይ ያሉትን ስዕሎች መውደድ ማለት አይደለም። ገንዘብ የሚያስገኘውን ፕሌዠር፣ ገንዘብ የሚያስገኘውን ፓወር፣ ገንዘብ የሚያስገኘውን ለግዠሪ መውደድ ማለት ነው። አንድ ነገር ልንገራችሁ ወገኖቼ። ኤፉዱ ትዝ ይላችኋል። በእግዚአብሔር ትእዛዝ የተሰራው በእግዚአብሔር ዲዛይን የተሰራው ካህኑ ደረት ላይ ያለው ይገባችኋል። የእግዚአብሔር ፈቃድ የሚታወቅበት ያ ኤፉዱ ከቴራፊም ጋር መጥቶ ካያችሁ እዛ ጋር ቆም ማለት አለባችሁ። መጠየቅ አለባችሁ። መቃወም አለባችሁ። ባይ ዘ ዌይ በጣም የገረመኝ ነገር ምን ነው ታውቃላችሁ? ቴራፊም የሚባለው ጣዖት የምን አገልግሎት እንደነበረው ታውቃላችሁ? ምሪት የመስጠት። በጣም ነው የገረመኝ ያስደነገጠኝ ይሄን ክፍል ሳይ። እዩት እናንተም ሕዝቅኤል ምዕራፍ 21 ቁጥር 21 ላይ ሕዝቅኤል 21 ላይ አብረን ነው ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 21 ላይ እንደዚህ ይላል። እሺ የባቢሎን ንጉሥ ሟርቱን ያሟርት ዘንድ በመንታ መንገድ ላይ በሁለቱ መንገዶች ራስ ላይ ቆሞ ነበር። ምን ያደርግ ዘንድ? የማ ንጉሥ? የባቢሎን ንጉሥ ሟርቱን ያሟርት ዘንድ በመንታ መንገድ ላይ በሁለቱ መንገዶች ራስ ላይ ቆሞ ነበር። ምን ይመስላችኋል? ጮክ በል ቤክ። አዎ በየትኛው ልሂድ፣ በየትኛው ልውጣ፣ በየትኛው ብሄድ ይሳካልኛል የሚለውን ለመጠየቅ ነው፣ ለማወቅ ነው። ከላይ እንትኑን ብታነቡት፣ አውዱን ብታነቡት ስለ ሰይፍ፣ ስለ ጦርነት ምናምን ነው የሚናገረው። ጊዜ የጦርነት ጊዜ ነው። በጣም ጦርነት ላይ ስትሆኑ ዲሲሽን በጣም ወሳኝ ነገር ነው አለ እንዴ። ስለዚህ መንታ መንገድ ላይ ደርሷል እና የመንገዱ አናት ላይ ቆሞ በየትኛው መንገድ ልሂድ ነው ጥያቄ። ኦኬ ፍላጾች ምን ይላል? የባቢሎን ንጉሥ ሟርቱን ያሟርት ዘንድ በመንታ መንገድ ላይ በሁለቱ መንገዶች ራስ ላይ ቆሞ ነበር። ፍላጾችን ወዘወዘ፣ ከተራፊምም ይዛችኋል መጽሐፍ ቅዱስ ብትሉልኝ ደስ ይለኛል። ከተራፊምም ጠየቀ፣ ጉበትም ተመለከተ። ማለት የሚችለውን ሁሉ ነው ያደረገው። ጉበት መመልከት ምን ነው ታውቃላችሁ? ሞራ ገላጭ ሲባል ታውቃላችሁ? እኛ ሀገር ታውቃላችሁ? ሞራ ገላጭ ምን ማለት ነው? ሞራ ገላጭ ማለት ምንድን ነው? የሆነ እንትን ያላቸው ሰዎች ናቸው። በክፉ መንፈስ የሚሰሩ ናቸው። ጠንቋዮች ናቸው። ምን ያደርጋሉ? የሆነ ሰው ችግር ሲኖርበት ይሄዱና እንደዚህ አይነት እንስሳ ይታረድ ይላሉ። ይታረዳል። ለዚሁ ፐርፐዝ ነው የሚታረደው። ከዛ በኋላ እነሱ የሚፈልጉት ሞራውን፣ ይሄ ሆዱ ዕቃው የሚሸፍነው ስብ አለ፣ እሱን እያዩ ያነቡታል። እንዲሆንብሃል፣ እንዲመጣብሃል፣ እንዲደረግብሃል ምናምን ብለ ልክ እንደ ፓልም ሪደርስ እዚህ ሀገር አሉ አለ
እጅ ያዩ ምናምን እንደሚሉት ማለት ነው። ማንን ጠየቀ ይላል? ተራፊምን ጠየቀ። ስለዚህ ተራፊሞች ምን እንደዚህ ይሆንልብሃል፣ እንዲመጣብሃል፣ እንዲህ ምናምን እያሉ የሚናገሩ የዛ ጣዖታት ናቸው ማለት ነው። ስለዚህ ማና ማናቸው የተቀላቀሉት እዚህ ጋር? ኤፉዱና ተራፊሙ። ከእግዚአብሔር ነገርም የተወሰደ አለ፣ እዚህ ደግሞ ከአሕዛብም የተወሰደ ነገር አለ። ግን አንድ ላይ ተደርጎ ወገኖች ያን ነገር ልንገራችሁ፣ በዚህ ዘመን የማያቸውን እንቅስቃሴዎች በጣም በትኩረት እንድመለከት በአይነ ቁራኛ እንድመለከት የሚያደርገኝ አንዱ ነገር ምን ነው ታውቃላችሁ? የሆነ የእግዚአብሔር የሚመስል ነገር ያለው ደግሞ ተራፊሙንም ያለው በጣም ስለ ገንዘብ ሲነገር ያለው በጣም ገንዘብ ሲሰበሰብ ያለው ይገባችኋል ባለ ሁሉ ጊዜ ገንዘብ ገንዘብ ሲባል ያለው ገንዘብ አስከፍሎ ነገለጥ ሲነገር ምናምን ሲደረግ ያለው ይገባችኋል ባለ እንዲጸለይላቸው ሰዎች ገንዘብ ሲከፍሉ ወረፋ ሲይዙ ይገባችኋል። ማአት ሰዎች ቤት ተይዞላቸው ማለት በጣም በሆቴል ኢንዱስትሪ እንትን ቢጀመር ሊገኝ የማይችል ነገር መንገዶች እየተፈለጉ ሲደረጉ ያለሁኝ በጣም ገንዘብ ኢንቮልቭድ ሆኖ ያለው። ገንዘብ አያስፈልግም ማለት አይደለም፣ ያስፈልጋል። ግን ገንዘብ ኢሹ ሲሆን ዋና ነገር ሲሆን አዲስ አበባ ውስጥ ለዲያስፖራና ለሌሎቹ የተለያዩ ቀናት ፕሮግራሞች ሲካሄዱ የዲያስፖራ ፕሮግራም ተብሎ በዶላር አስራት የሚሰጥበት ወይም እንትመባ የሚሰጥበት ተብሎ ሲደረግ እንድጠይቅ ያደርገኛል። ሰው ሁሉ ሰው ነው አይደል እንዴ? ከአሜሪካ መጣ፣ ከአውሮፓ መጣ፣ ከሲዳሞ መጣ፣ ከከምባታ መጣ፣ ሰው ሁሉ ሰው ነው። እንደዚህ አይነት ጉዳይ ተብሎ ምስኪን ሰዎች ወገኖቼ እቁብ ገብተው እንትን ገብተው ተበድረው ከብት ሽጠው ምን ብለው ሰዎች መጥተው እንዲጸለይላቸው ሲደረግ ወገኖቼ በጣም አሳሳቢ ጉዳይ ነው። ካልከፈልሽ አልጸልይም ከተባለ ካልከፈልሽ አልጸልይም በጣም በጣም አደገኛ ጉዳይ ነው። አንድ እንደ ቀልድ ነገር ነው ያነበብኩት። የሆነ ቦታ ተጽፎ አንዲት እናት ልጇ ታማ ትንከራተታለች እና እንትና የሚባለው ጋር ሄደች። ውድ ነው እዛ ጌስት ሃውስ በጣም ውድ ሆነባች። ከዛ በኋላ የሚቀንስ ፈልጋ ደግሞ እንትና ጋር ሄደች አሉ እና ልጁ በቃ አብሯት ነው የሚሄደው። ለምንድን ማሚ እዚህ ጋር እንትን ያላል ሲል አይ እዚህኛው ጋር ውድ ነው ያለኝ እኔ ያስኩት ይሄን ያህል ነው፣ ስለዚህ እንትና ጋም ሲሄዱ አይ በቃም ተባለ። መጨረሻ ልጁ ምን ሐሳብ እንደሰጠልና አጥቃላችሁ የመንግስት የለም የሚቀንስ የመንግስት የለም። which this is so sad። ይሄ የሚያስለቅስ ነገር ነው። ስለዚህ መቼ ነው ጸጋ ስጦታውን የምንቀበለው? ብቻውን ሲመጣ ነው። ከነ ሙሉ ነገሩ ሲመጣ ነው። ተመልከቱ፣ ካህኑ የነበረው ለአሮን እግዚአብሔር ትእዛዝ ሲሰጥ ልብስ እንዲሰራለት ኤፉድ ብቻ ስሩ አይደለም ያለው። እኔ እዛ ላይ አተኮርኩኝ እንጂ በጣም የሚገርማችሁ ነገር ስለ ልብሱ ስትመለከቱ በጣም አስገራሚ ነው። ምናልባት እስከ ዛሬ ድረስ በዓለም ላይ ከተሰሩ ልብሶች በሙሉ ከባዱ ልብስ ምንድነው ብትሉኝ ያ የአሮን የክህነት ልብስ ነው። የመጨረሻ ከባድ ዲዛይን፣ የመጨረሻ ከባድ ልብስ ነው። ለምን ያላችሁኝ እንደሆነ ምን አርግበት ይላል? በንጹህ ወርቅ የተሰፋ ትከሻው ላይ መረግድ ከሚባል የከበረ ድንጋይ የተሰራ ነገር አብሮ ላይ አለ። በዚህም በኩል አለ። በዚህ በኩል 6ቱ የእስራኤል ነገድ ስም ተጽፎበታል። በዚህ በኩል 6ቱ የእስራኤል ነገድ ስም ተጽፎበታል። እዚህ ደረቱ ላይ ወገኖቼ ከኤፉዱ ስር ምን እንዳለ ታውቃላችሁ?
12 የከበሩ ድንጋዮች ላዩ ላይ ተሰፍተውበታል። አልማዝ፣ ቶጳዚዮን፣ ቢረሌ፣ መወርውር፣ መርገድ፣ ያስጲድ፣ ያክንት፣ ውርዋሬ የተለያዩ 12 የእንቁ አይነቶች ናቸው። የከበሩ ድንጋዮች ናቸው። እዚህ ላይ ተሰርተዋል። በእያንዳንዱ ላይ የ12ቱ የእስራኤል ነገድ ስም ተጽፏል። ልብሱ ላይ ስትመለከቱ ከታች ከቀሚሱ ስር ዘርፍ አለ። ዘርፉ ላይ ዙሪያውን ሻኩራ የሚባሉ የወርቅ ቃጭሎች አሉ። እንደገና ደግሞ በየመሃላቸው ከቀይ ግምጃ የተሰራ ሮማኖች አሉ። ማለት የመጨረሻም እዚህ ዓለም ላይ ሄቪ ልብስ ቢኖር ይሄ ነው። በዛ ላይ ደግሞ እንደገና ኡሪምና ቱሚም የሚባሉ እዚህ ደረት ኪስ ውስጥ ያሉ ድንጋዮች አሉ። በቃ በከበሩ ድንጋዮች የተሰራ ልብስ ነው። ግን ምን ማለት ነው ልንገራችሁ። ይለብሰዋል አይደለም የሚለው፣ እንዲያውም መጽሐፍ ቅዱስ ይሸከማል ነው የሚለው። ይሄ ልብስ አይደለም ሸክም ነው። እስቲ አስቡ፣ ይሄ ሰውዬ ይሄንን ለብሶ ካህኑ በሚሄድበት ጊዜ ማንን ለብሶ ነው እየተንቀሳቀሰ ያለው? እስራኤልን ለብሶ ነው። እግዚአብሔር ወገኖቼ አንዳንድ ጊዜ ለሰዎች አገር ያለብሳል። ስለዚህ ሁል ጊዜ የሚሰማው ምንድነው? ይሄን ለብሶ በሚንቀሳቀስበት ጊዜ ሸክም ነው። እንደ ልቡ መሆን አይችልም። ከባድ ልብስ ነው። ግን የኑሮ ሸክም ነው የተጫነበት። የትዳር ሸክም ነው፣ የቤት ሸክም ነው፣ የቦዲጋርድ ሸክም ነው፣ ወይስ የሚነዳው መኪና ሸክም ነው፣ ወይስ የሚገዛ አውሮፕላን ሸክም ነው? የምን ሸክም ነው የተጫነበት? የተጫነበት ወገኖቼ የህዝቡ ሸክም ነው። እዚህ ላይ ብታዩ እስራኤል 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 ነው። እስራኤል 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 ነገዶቹ እያንዳንዱ የእስራኤል ነገድ እያንዳንዱ ወገኖቼ 12ቱን የእስራኤልን ህዝብ የእስራኤል አገር ያን ህዝብ ተሸክሞ ነው የሚንቀሳቀሰው ሰው። ወገኖቼ እውነተኛ አገልጋዮችን የምንለይበት መመርመሪያ ተሰጥቶናል። ጠጋ ብላችሁ አይችሁ ሸክማቸው ምንድን ነው? ሸክም አላቸው ወይስ ይጀምር? ካላቸውም ሸክማቸው ምንድን ነው? ሸክማቸው ህዝብ ነው? ሸክማቸው አገር ነው? ሸክማቸው የሚጠፋው ነው? ሸክማቸው የተጎዳው ነው? የተሰበረው ነው? የተሰናከለው ነው? ወይስ ሸክማቸው ኑሯቸው ነው? በቀደም 22 ሚሊዮን ብር አንዱ ቤት ገዝቶ ሲያስመርቅ ነበር። አገልጋይ ነው። ሌላ ምንም ስራ የለው። አገልጋይ ነው። ሲሲዲ የሚባል ካንትሪ ክለብ ዴቨሎፕመንት ምናምን የታወቀ ቦታ ነው። 20 ምናምን ሚሊዮን ቤት ሲያስመርቅ ነበር። ፕሮግራም ነበር፣ የምረቃ ፕሮግራም። ወገኖቼ አገልጋይ ሲሲዲ ውስጥ ሊኖር አይገባም? ወይም 22 ሚሊዮን ብር ቤት ውስጥ ሊኖር አይገባም? ነው ችግር የለው። እኔ ችግር የለብኝም። ይገባቸዋል ምለው ነገር ማለት ሌላ ሰው ይኖር የለ እንደዚህ አይነት ቤት ውስጥ አገልጋይ ስለሆነ ግን መኖር የለበትም ብዬ ማለት አይደለም። ግን ጥያቄ ጠይቃለሁ። ጥያቄ ማንሳት ይፈቀዳል። ጥያቄ ጠይቃለሁ። ልጠይቃችሁ፣ እናንተ ኮራፕትድ ናችሁ? አይዟችሁ፣ ወደ እናንተ ስመጣ ላስራችሁ አይደለም። Are you corrupted or not? አይሰማኝም። በገንዘብ ልክ ነው። ኮራፕሽን በብዙ መንገድ ነው። ግን በገንዘብ ኮራፕትድ ናችሁ ወይ? እሺ አልመለሳችሁልኝም። ቆይ እኔ ኮራፕትድ መሆን ማለት ምን ማለት ነው ልንገራችሁና ከዛ ተመለሱልኛላችሁ። በጣም ሲምፕል ፎርሙላ ነው ያለው። አንድ ሰው ኮራፕትድ ነው አይደለም የሚለው ለማወቅ የመጨረሻ ቀላል ፎርሙላ ነው ያለው። ምን እንደሆነ ልንገራችሁ። ማንም ሰው ከገቢው በላይ የሚኖር ኮራፕትድ ነው። ወይም ደግሞ ወጪያችሁ ከገቢያችሁ የሚበልጥ ከሆነ አለቀ። አይመስላችሁ? ያስኬዳል አያስኬድም? ይሄ ፍቺ ማንም ለምሳሌ ስራ ምንድን ነው ሲባል ኮነሬል
ይሄ ፎቅ የማን ነው ሲባል የኔ ካላችሁ ያ ሰው የምንድን ነው? አረ ንገሩኝ። ምን ፈራችሁ እንዴ? አይዟችሁ ቦስተን ያላችሁት። ኮረፕሽን ማለት አንድ ሰው ቆይ የኮሎኔል ደሞዝ ስንት ነው? የኮሎኔል ደሞዝ እኮ ለማወቅ አስቸጋሪ ነው እንዴ? ብዙ አስቸጋሪ አይደለም። ሲፒኤ ነው እኮ አይደል እንዴ? ያው ሚሊተሪ ነው። እና በጣም አሁን ጨምሮ 6000 ደርሷል ምናምን ልትሉኝ ትችላላችሁ። የኮሎኔል ደሞዝ እንዴት ነው አንድ ሰው 6000 ብር እያገኘ በአሁኑ የኢትዮጵያ ኑሮ ልጆች አስተምሮ ሽሮ እንትን ብሎ 100 ኪሎ ጤፍ ገዝቶ ምን ብሎ ከዛ በኋላ ፎቅ የሚሰራው እንዴት ነው? ስለዚህ ኮረፕሽን ማለት በጣም በቀላሉ አንድ ሰው ገቢው ይሄን ያህል ነው ወጪው ግን ይሄን ያህል ነው ከተባለ ምንም ጥያቄ የለውም። በቃ ግልጽ ኮረፕሽን ነው። እኛ ጋር በጣም መሸወጃ ነገር አለች። ጌታ ባርኮይ ነው በእምነት ነው ምናምን ወገኖች፣ ይሄ ማጭበርበሪያ ነው። እግዚአብሔር ከባረከ ግልጽ የሆነ ገቢ ይሰጣል። በቃ ግልጽ የሆነ ገቢ ይኖርሃል። ትክክለኛ ሐቀኛ የሆነ ፍትሃዊ የሆነ አገባቸዋል። አንድ ሰው ግን አገልጋይ ነው፣ ስራው አገልጋይነት ነው። ግን 22 ሚሊዮን ዶላር ብር ቤት ገዛ ከተባለ ከየት አምጥቶ ነው ብሎ መጠየቅ እኔ ለምን ፖሊስ ያለ መኖሩን እንጂ ሀገሩ ላይ ይገባቸዋል። ባለ ካለ እኮ ምን ማድረግ አለበት? መጠየቅ አለበት። ምንድነው ስራ ከየት አመጣሁ መባል አለበት። እኔ ያን ነገር ልንገራችሁ አይደለ? እነዛ ምስኪን ሰዎች ቋጥረው እያመጡ እሱ እንዲነካቸው አንዳንድ ጊዜ ከፍለው እዛ አድረው ከርመው የእግዚአብሔር ሰው መጥቶ ምን አድርጎላቸው ይሄዳል? አንዳንድ ነገር አነጋግሯቸው ጭኖላቸው ይሄዳል። አለቀ። እና ያንን ሁሉ የከፈሉት ያንን ወገኖች ለሐኪም ቢከፍሉ እንኳን ሐኪም በደንብ ይዳብሳቸው ነበር በተሻለው። This is corruption. This is evil. ግን ሰዎች እንዴት ሊመጡ ቻሉ? ዝም ብሎ ማንም እኮ ቢጠራቸው አይመጡም። ገንዘብ ይዘዋል እንዴ? ምክንያቱም ኤፉዱን አይተዋል፣ መገለጥ ሰምተዋል። ይገባቸዋል አባለ እንዲህ ሲባል ሰምተዋል። ኑሯቸው ሲዘከዘክ እንትናቸው ሲነገር ሰምተዋል። እዚህ ጋር ደግሞ ዞር ሲባል ገንዘብ አምጡ ይባላሉ። ይገባቸዋል አባለ። ስለዚህ ማናመ ተቀላቅለዋል። ኤፉዱና ተራፊሙ ተቀላቅለዋል። ስለዚህ እግዚአብሔር አይደለም እየሰራ ያለው። ጸጋ ስጦታ ከእግዚአብሔር ሆኖ ከሆነ መገለጥ ከእግዚአብሔር ሆኖ ከሆነ የእግዚአብሔር መንፈስ እያደረገው ከሆነ ወገኖች የማወቂያው መንገድ ቀላል ነው። አንደኛ ብቻውን ኤፉድ አይመጣም ተነጥሎ። ተመልከቱ እነዚህ ሰዎች ምንድነው ያደረገው? ጌዲዮን ወርቅ ስጡኝ አለ። ከዛ ምንድነው የሰራው? ኤፉድ ነው አለ የሰራው። ለምንድነው ሸክሙ እንትኑን ያልሰራው? ልብሱን ያልሰራው? ይገባችኋል ባለ ቅድስና ለእግዚአብሔር የሚል እኮ ልብሱ ላይ አለ የለም? ከቅጠል የተሰራ ላይ የተጻፈበት ቅድስና ለእግዚአብሔር የሚል አለ። ለምንድነው እሱን ያልሰራው? የእግዚአብሔርን መገኘት ህልውናውን የሚያሳይ እኮ ሻኩራው ቃጭሉ እኮ አለ። ለምንድነው እሱን ያልሰራው? የእስራኤል ስም የጻፈበት እኮ መረግዱ አለ እንትኑ አለ። ለምንድነው እሱን ያልሰራው? ወገኖቼ የእግዚአብሔር ነገር ሲሆን ሁሉም ምን ይሆናል? አንድ ላይ ይመጣል። ምን እናያለን? በእነዛ ሰዎች ላይ ሸክም እናያለን። እዛ ላይ ግን አንድም አሮን የሚል ጽፍ ታገኛላችሁ? የለም። አሮን የሚል የለም። የእስራኤል ነገድ ነው የተጻፈው። የእስራኤል ነገድ ወገኖቼ ማንኛውም አገልጋይ ሸክሙ ኑሮው ከሆነ ሸክሙ ክብሩ ከሆነ ሸክሙ እንትኑ ከሆነ question ማድረግ አለብን። አይዟችሁ መፍረድ እንችላለን፣ መለየት እንችላለን። እግዚአብሔር ምን ይለኝ ይሆን? እንደው መንፈስ ቅዱስ እየተቃወምኩ ይሆን? እንደው ተጸጋስቶ እየተቃወምኩ ብለን መፍራት የለብንም። ይሄን ለማወቅ በጣም ልዩ መገለጥ ያለን ሰዎች መሆን አያስፈልገንም ወገኖቼ። ቤዚክሱ ካለን ይበቃናል። የታደሰ አይምሮ ካለን መለየት እንችላለን።
ስለዚህ ይሄ ዘመን የተቀላቀለ ዘመን ነው ወገኖቼ። በእግዚአብሔር ቃል መነጽር ሳየው የማየው ይሄን። ይሄ ሲባል ግን እውነተኛ የሆኑ እግዚአብሔር ሸክም የሰጣቸው ስለ ሕዝብ የሚያነቡ፣ ስለ ተጎሳቆለው፣ ስለ ደከመው፣ ስለ ተጠቃው የሚቃትቱ፣ የራሳቸውን የማይፈልጉ፣ አካሄዳቸው ገንዘብን በመውደድ ያልሆነ፣ ሰው ሳያዩ ገንዘብ የማይታያቸው፣ ሰዎችን የሚወዱ፣ በፍቅር የሚያገለግሉ፣ ኑሮዬ ይበቃኛል ብለው የሚሉ ብዙ አገልጋዮች አሉ። ንጹህ የሆነ ጥርት ያለ የእግዚአብሔር ጸጋ በውስጣቸው የሚገለጥ ድካም አንዳንድ ሊኖራቸው ይችላል። ሊገባቸው ለባለ አንዳንድ ነገሮች ግን አትሊስት ቤዚካሊ ስናይ ህይወታቸው ጤናማ የሆነ ስታዩ ጌታን በሙላት የምታዩባቸው ሰዎች አሉ። ስለ እነርሱ እግዚአብሔር የተመሰገነ ይሁን። ነገር ግን ተቀላቅሎ ስታዩት እባካችሁ ወገኖቼ ግራ አትጋቡ። ያ ከእግዚአብሔር አይደለም። ዘካርያስ ምዕራፍ 10 ቁጥር 2 ላንብብላችሁና እንጸልያለን። ትንቢተ ዘካርያስ ተራፊም ከንቱነትን ተናግረዋልና። ይሲ ምን የሚሰጡ ናቸው ብያችኋለሁ። ይሄ ስፒሪት የተራፊም መንፈስ ምን የሚያደርግ ነው? ፎርቴል የሚያደርግ ነው። እንዲመጣል፣ እንዲሆናል፣ እንዲሆን የመገለጥ ስራ ነው የሚሰሩት። ምን ይላል? ተራፊም ከንቱነትን ተናግረዋልና ሟርተኞችም ውሸትን አይተዋልና ህልምንም የሚያዩ በሐሰት ተናግረዋል። በከንቱም ያጽናናሉ። ይሆንልሃል፣ ይሳካልሃል፣ ትሻገራል፣ ታልፊያለሽ፣ ድል ትነሻለሽ፣ ትወጫለሽ፣ ትከናወኛለሽ። በከንቱም ያጽናናሉ። እረኛም የላቸውምና እንደ በጎች ተቅበዝብዘዋል፣ ተጨንቀውማል። ወገኖች ያን ነገር ልንገራችሁ። ህዝባችን የኢትዮጵያ ህዝብ፣ የኤርትራ ህዝብ አሁን ያለበት ሁኔታ ንገረን ካላችሁኝ ወገኖች እዚህ ውስጥ ነው ያለው። በብዙ ነገር ተጨንቋል። ማህበራዊ ችግሮች አሉ፣ ኢኮኖሚያዊ ችግሮች አሉ፣ ፖለቲካዊ ችግሮች አሉ። እነዚህ ነገሮች ደግሞ ሰውን ይመለከቱታል። ስለዚህ ሰዎች ኒድ አላቸው፣ ችግር አላቸው። ያላገኙት እረኛ ነው። ምን የላቸውም? እረኛም የላቸውምና እንደ በጎች ተቅበዝብዘዋል፣ ተጨንቀውማል። ግን ምኖች አሏቸው? ተራፊሞች አላቸው፣ የሚናገሩ፣ ከንቱም የሚናገሩ። ሟርተኞች አሉ፣ ውሸትን የሚያዩ። ህልመኞችም አሉ፣ በሐሰት የሚናገሩ፣ በከንቱም ያጽናኑ፣ በባዶ በውሸት። እረኞች ግን የሉም። ግድ የሚላቸው ግን የሉም። የሚራሩ ግን የሉም። ትዝ ይላችኋል ጌታ ኢየሱስ ክርስቶስ አንድ ቀን በኢየሩሳሌም በከፍታ ስፍራ ላይ ቁጭ ብሎ ወደ ታች ህዝቡን ተመለከተ። እረኞች እንደሌላቸው በጎች ተቅበዝብዘው አያቸውና አዘነላቸው ይላል። ከዛስ ሰብስቦ ምን አረጋቸው? ፈወሳቸው፣ ከአጋንንት ነፃ አወጣቸው። ምን አላቸው? ገንዘብ አላስከፈላቸው፣ ወይም ደግሞ ሌሎች እንዲቀበሉት አጋንንት ሲያስወጣ ለሌሎች ማሳያ አድርጎ አልተጠቀመባቸው። ፕሮሞሽን አልሰራባቸው፣ ግን ነፃ አወጣቸው፣ አስተማራቸው።
እግዚአብሔር ተራፊሞችን ከምድራችን ላይ ይንቀል፣ ከቤተ ክርስቲያን ይንቀል። እግዚአብሔር እውነተኛ እረኞችን ያስነሳ። ቆመን እንጸልያለን። እባካችሁ ወገኖቼ ደስ ብሎኛል። ጥቅሶቹን እዚህ ስክሪን ላይ ተጽፈዋል። ብዙዎቻችሁ ጽፏቸው፣ አንዳንዶቻችሁ በስልካችሁም ስትቀርጿቸው ነበር። አም ሃፒ ገብታችሁ ታያቸዋላችሁ ማለት ነው። ጠብቃለሁ ይሄ እንደሚሆን። ወገኖቼ የተነጋገርነው ዝም ብለን ስለሌለ ነገር አይደለም። በጣም ከንሰርን ስለሚያደርገን በወቅቱ አጠገባችን ስላለ ስለ ቤታችን ጉዳይ ነው። ስለ ጓዳ ጉዳይ ነው የተነጋገርነው። ስለ ህዝባችን ጉዳይ ነው የተነጋገርነው። እባካችሁ ይሄን ነገር ያዙና ጸልዩ። ግድ ይበላችሁ፣ ያሳስባችሁ። እርግጠኛ ነኝ እዚህ ውስጥ አንዳንዶቻችሁ እናቶቻችሁ፣ አክስቶቻችሁ፣ አጎቶቻችሁ፣ ምናዎቻችሁ በእንደዚህ ነገር ተበልተዋል። ይገባችኋል? በእንደዚህ ነገር ተታለዋል። አንዳንዶች በውሸት ድናችኋል ተብለው ሞተዋል። ይገባችኋል? ባለ ብዙ ጣጣ፣ ብዙ ጉድለት፣ ብዙ ነገሮች ደርሰዋል። እርግጠኛ ነኝ ቪክቲም ያልሆነ ሰው በአንድ በሌላ መንገድ አይኖርም። ግን ደግሞ የእግዚአብሔር ነገር ነው ምን ብዬ እናገራለሁ ብሎ ደግሞ ሰው ይፈራል። ይገባችኋል? እንዲሁ እንደመጣል እንድንናገር አይደለም ይሄን እንምላችሁ፣ ግን መለያው ሊኖረን ያስፈልጋል። እግዚአብሔር አይናችንን ይክፈት። እንጸልያለን።